በሶስት ሞኝ የሆኑ አጋቾች ይሄ የምታዩት አውሮፕላን ሲከሰከስ ካፕቴን ልዑል ይባላል። 42 ዓመቱ ነው። ለኢትዮጵያን ኤርላይንስ የሚሰራ ሰው ነው። አንድ ቀን በ1996 በጣም አስገራሚ ነገር ተፈጠረ። ከኢትዮጵያ ወደ ሌላ የአፍሪካ ሀገር የሚሄድ በረራ ነበረ። ልዑል የዚህ ፕሌን ካፕቴን ነበረ። 175 ሰዎችን ይዞ እየተጓዘ ነበር። ከትንሽ ደቂቃ በኋላም 3 ሰዎች ተነሱ፣ ማስካቸውንም አደረጉ። እየሮጡም ወደ አብራሪዎቹ ሄዱ። ከዛም ፕሌን ውስጥ አንድ መጥረቢያ ተቀምጦ ነበረ። ያው አደጋ ከደረሰ ለሱ የሚጠቀሙበት ሊሆን ይችላል። ከዛም መጥረቢያውን ይዘው ይሄዱና አንዱን ካፕቴን ያስወጡታል። ከዛም አንዱ አጋች የካፕቴኑ ወንበር ላይ ተቀምጦ ልዑልን ወደ አውስትራሊያ እንዲወስዳቸው ይነግረዋል። አጋቹም ቦምብ ይዘናል፣ አልሄድም ካልክ ቦምቡን እናፈነደዋለን ይለዋል። አጋጆቹ ግን ምንም አይነት ቦምብ አልያዙ። ልዑል ግን ያው ስለ ቦምቡ ምንም ነገር ስለማያውቅ ተሳፋሪዎቹም በሰላም ማድረስ ስላለበት በዚህ ሐሳብ ይስማማል። ግን አንድ የሚያስደነግጥ ነገር አለ። ከኢትዮጵያ ወደ አውስትራሊያ ለመሄድ በቂ ነዳጅ የላቸው። ልዑልም ለአጋቾቹ ነገራቸው። አጋቾቹም ግን እየዋሸ ነው ብለው ነው ያሰቡት። እየጮሁም ሂድ ብለው ያስፈራሩታል። ልዑልም እሺ እወስዳቸዋለሁ፣ ነገር ግን ይህንን ነገር ማሳወቅ አለብኝ ይላቸዋል። ከዛም በሬዲዮ በአጋቾች ተይዘናል፣ እናም ወደ አውስትራሊያ እንደሚሄዱ ለአንዱ ይነግረዋል። የሚያወራውም ሰው በቂ ነዳጅ እንደሌላቸው ይነግራቸዋል። ከዛም ሰውየው እስኪ አጋቾቹን ላናግራቸው ይለዋል። ከዛም ሰውየው ወደ አውስትራሊያ ለመሄድ በቂ ነዳጅ እንደሌላቸው ይነግራቸዋል። አጋቾቹም ግን ይሄንን ነገር ሊቀበሉት አልቻሉ። ጭራሽ ይናደዳሉ። ከዛም ልዑል ጭራሽ ከሰውየው ጋር እንዳያወራ ይነግሩታል፣ ያስፈራሩታል። ልዑል ግን ምን ማድረግ እንዳለበት በጭራሽ አያውቅም። እሱም ወደ ሰሜን አፍሪካ ማብረር ይጀምራል። ምክንያቱም ነዳጅ ካለቀ እንኳን በአቅራቢያቸው ኤርፖርት ስለሚኖር እዛ ለማሳረፍ ቀላል ይሆንለታል። ግን አጋቾቹ ምን እንደሚያደርግ አውቀውበታል። እናም ወደ አውስትራሊያ እንዲያበራው ይነግሩታል። እሱም ምርጫ ስለሌለው ፕሌኑን አዙሮ ወደ አውስትራሊያ ማብረር ይጀምራል። ሰዓታቶችም አለፉ። ከኢትዮጵያ በጣም ብዙ ርቀዋል። በሚያሳዝን ሁኔታ ነዳጁ እያለቀ መሆኑን ካፕቴን ልዑል ያያል። ልዑልም ወደ ማዳጋስካር ሲደርሱ ኮሞሮስ ደሴትን ያያል። ልዑልም እዚህ ደሴት ላይ ክብ መዞርን ያስባል። ከዛም ደሴቱን መዞር ሲጀምር የፕሌኑ አንዱ ኢንጂን ስራ መስራት ያቆማል። ልዑልም ሲያየው ነዳጅ እያለቀ መሆኑን ያሳየዋል። ይሄም ፕሌኑን ያቆመውና ወደ ታች መውረድ ይጀምራል። ይሄ ሁሉ ሲሆን አንዱ አጋች ሁለቱን አጋች ሄዶ ለማናገር ይወስዳል። ከዛም ልክ አጋቹ ሲሄድ ልዑል በሬዲዮኑ ለተሳፋሪዎቹ ነዳጅ እንዳለቀባቸው ይነግራቸዋል። ተሳፋሪዎቹም በጣም ይደናገጣሉ። አንዱ ኢንጂን መስራት እንዳቆመና ከትንሽ ደቂቃዎች በኋላ ደግሞ እንደሚከሰከስ ይነግራቸዋል። ተሳፋሪዎቹም በጣም ይደናገጣሉ። አጋቾቹም በዚህ ድርጊቱ በጣም ይናደዳሉ። ወደ ልዑልም በመሄድ ሬዲዮኑን ይቀበሉታል። እዛም ፕሌን ውስጥ ያሉትን በተኖች ዝም ብለው መነካካት ይጀምራል። ከዛም ሌላኛው ኢንጂን ነዳጅ እንዳለቀባቸው እዛው ጋር ያሳየዋል። አሁን ነዳጃቸው ሙሉ በሙሉ ያልቃል። ልዑልም ደሴቱ በጭራሽ እየታየው አይደለም። ፕሌን ውስጥም ያሉ ነገሮች በሙሉ መስራት ያቆማሉ። ግን ልዑል አንድ ሐሳብ ይመጣለታል። ለምን ይህን ፕሌን ለማትረፍ አልሞክርም? የት መሰላችሁ? ባህር ውስጥ ነው። አንድ ያለው አማራጭ ይሄ ብቻ ነው ይላቸዋል። ለተሳፋሪዎቹም ውሃ ውስጥ ሊገቡ ስለሆነ የውሃ ልብስ እንዲለብሱ ይነግራቸዋል። ተሳፋሪዎቹም የተባሉትን አደረጉ። ለነዛ ሞኝ አጋቾችም አንዱ ካፕቴን መጥቶ እንዲያግዘው ይነግራቸዋል። አሁን ልዑልና ሌላኛው ካፕቴን ፕሌኑን እያበረሩ፣ ፕሌኑም ወደ ባህሩ መጠጋት ጀመረ። አንድ ደሴት ላይም ቱሪስቶች እያዩ ነበረ። ምን እየተካሄደ ነው እያሉ ነበር። አንድ ሰውም ካሜራ ይዞ እየቀረጸ ነበር። ፕሌኑም ባህር ውስጥ ሲገባ እየቀረጹ ነበር። እንደምታዩት ፕሌኑ ባህር ውስጥ ይገባል። ፕሌኑም ይሰባበራል። ትንሽ ቆይቶም ካፕቴን ልዑል አይኑን ይገልጣል። በሚገርም ሁኔታ በህይወት አለ። ሌላኛው ካፕቴን ልዑልን ከዛ ፕሌን ውስጥ ያስወጣዋል። ወደ ባህሩም ይዞት ይወጣል። ብዙ ተሳፋሪዎችም ይተርፋሉ። ግን በሚያሳዝን ሁኔታ ከ175 ተሳፋሪዎች 50ዎቹ ብቻ ነው የተረፉት። 3ቱ አጋቾችም ሊተርፉ አልቻሉ። እንግዲህ የካፕቴን ልዑል ታሪክ ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።